ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም 250,000 ሰው አዘጋጅተዋል። በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ አገር ሰላም ገቡ። አሁንም አስጨርሰው አይሞቱም። እነሱ እንዋጋ ማለት እኔን ጠብቀኝ ማለት ነው። ድሮም ደርግ አሸንፈዋል። እነዚህ አይቻሉም እጅ ስጡ ነው ያሉን ፈረንጆች። እና የማን ሞኝ ነው ለነሱ በአመት አመት ህይወት እየገበረ እነሱን የሚያኖረው? በድራማዎች የተሞላው ያገዛዙ ስልጣን ማብቂያው የደረሰ ይመስላል። በርካታ አስደንጋጭ ክስተቶች እየተደረጉ ሲገኝ ያገዛዙም ድራማ ተጋልጧል። በአማራ ክልል ያለው ውጥረት እንቅልፍ ነስቶታል። እንዲሁም በትግራይ እየተነሳ ስላለው ማዕበል ጭምር ወሳኝ መረጃን ይዘንላችኋል። እስከ መጨረሻው አብራችሁን ሁኑ። በየጊዜው ቀጠሮ በመያዝ አዲስ ኦፕሬሽን አካሄጄ ፋኖን አጠፋለሁ የሚለው አገዛዙ እስከ ሰኔ 30 በሚል ያቀዳውን ወታደራዊ እንቅስቃሴ ተከትሎ በአማራ ሳይንት ግንባር በሁለት ጀነራል መኮንኖች ያመራው ውጊያ እንዳልተሳካለት በተቃራኒው ፋኖ ድል ማድረጉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ህዝብ ግንኙነት መምሪያ ዛሬ ሰኔ 11 ቀን 2018 ይፋ ባደረገው መረጃ በአማራ ሳይንት ግንባር በወሎ ጀነራል መኮንኖች የተመራ ውጊያ ጠላት ያሰበውን ውጤት እንዳላመጣና ሽንፈት መከናነቡን ገልጿል። እስከ ሰኔ 30 ድረስ ፋኖን አጸዳለሁ በማለት እየቃዥ ያለው የፋሽስቱ አብይ አህመድ መንግስት ወደ ምዕራብ ወሎ ግንባር በብዛት የላከው ሰራዊት እንደ ጨው እየሟሟ ይገኛል ያለው ይህ መረጃ ያገዛዙ 11ኛ ዕዝ ዋና አዛዥ ጀነራል አድማሱ አለሙና ምክትሉ ሜጀር ጀነራል ዘውዱ ሰጣርጌ መድፍ ጭምር ይዘው በመግባት ዛሬ ሰኔ 11 ቀን 2018 ዓ.ም አማራ ሳይንት ወረዳ ውስጥ በሶስት ግንባሮች ተኩስ ቢከፍቱም የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ሚኒሊክ ህዝብ 105ኛ ኩር 47ኛ ክፍለ ጦር ታቦር ተራራሽ አለቃ ፋኖች አይቀጡ ቅጣት ቀጥተው በርካታ ጠላትን መደምሰስና ማቁሰላቸውን ይኸው መረጃ ገልጿል። የታቦር ሻለቃ ፋኖች በጠላት ላይ በወሰዱት እርምጃ ቁጥሩ በውል ያልታወቀ ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ የቀረው ኃይል መቁሰሉን ከዚህ በተጨማሪ መንገድ ሲመራቸው የነበሩ የአማራ ሳይንት ወረዳ ባንዳ ሚሊሻ ጽፈት ቤት የሚሊሻዎች ዘመቻ መሪ አድርጎት የነበረው አቶ ሙሉጌታ የተባለ ግለሰብ ከነ አጃቢዎቹ መደምሰሱም አስታውቋል። በሶስት ግንባሮች በጋሜዳ ተድባበሪያ ሟሮ በኩል እልፍ አላፍ ሰራዊት አሰልፎ የተንቀሳቀሰው ጠላት አሁን ላይ አስክሬንና ቁስለኛ ተሸክሞ የቀረ ኃይሉ እየፈረጠጠ እንደሚገኝ የጠላት ጀነራሎች ያሰቡት እንዳልተሳካላቸው ይህ መረጃ ገልጿል። ይህ በእንዲህ እንዳለ ዛሬ የሚያገዛዙ ስልጣን አስጠባቂዎች ወታደሮች ፋኖን መቀላቀል መቀጠላቸውን አፋብኃኝ ቴዎድሮስ 206ኛ ኮር ዘብ ግንኙነት አስታውቋል። የህወሓት ታጣቂዎች ባለማጣ አድርገው ወደ ወሎ አቅጣጫ በእግራቸው እንዲጓዙ ትዕዛዝ መተላለፉ ተሰምቷል። አሁን ላይ የወጣው መረጃ እንደሚያመለክተው ከሆነ ታጣቂዎቹ በእግራቸው እንዲጓዙ ትዕዛዝ የተላለፈው በተሽከርካሪ ከሆነ ለድሮን ጥቃት ስለሚጋለጡ ነው ተብሏል። አሁን ላይ በሰሜን በኩል ያለው ሁኔታ ውጥረት የበዛበት ነው። ከሰሞኑ ሲገለጽ እንደነበረው ህወሓት ክረምትን ጠብቆ ጦርነት ለማስነሳት በእንቅስቃሴ ላይ መሆኑ ተነግሯል። የህወሓት ኃይሎች ጦርነቱን በቅርቡ ሊያስጀምሩ እንደሚችሉም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በቅርቡ አልጀዚራ ላይ ባወጡት ጽሑፍ ላይ ጠቁመዋል። አሁን ላይ በትግራይ በርካታ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ተቋም እየገቡ መሆኑን መረጃዎቹ ያመለክታሉ። አንተ ተዋጋ እያሉ ሸሻሉ። ይሄ በጣም አደገኛ ነገር ነው። ትምህርት ወስደው እነሱም ቶሎ ብለው እጃቸው መስጠት ይኖርባቸዋል። በህግ ካልሆነ ያው ውጊያ ነው። ውጊያ ደግሞ ህይወት ይቀጥፋል። እኛ ፎሎ ያደረግናቸው ነው። ብዙ ርቀት ሊሄዱ አይችሉም። እጅ መስጠት ጥሩ ነው። እነሱም በሚመለከት ሁሌ አይሞቱም። ከቤተ መንግስት ሲወጡ ቤተ መንግስት ምን ጉዳይ አለ? እኛ አዲስ አበባ ሆነን እናስተዳድረዋለን አሉ። ከአዲስ አበባ ሲወጡ ገደል ይግባ መቀሌ ሆነን አሉ። ከመቀሌ ሲወጡ ደግሞ ሀገረ ሰላም ሆነን ይላሉ። እንደዚህ አይሆንም። የቀድሞ የህወሓት ቃል አቀባይ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ ከዚህ ቀደም በጦርነት ወቅት የአሜሪካን መንግስት የጣለውን ማዕቀብ መሰረት አድርጎ በጊዜው ሰጥቶት የነበረው ማብራሪያ ለአዲሱ ማዕቀብ ህወሓት ደጋፊዎች እንደ መከራከሪያ እያቀረቡት ነው። በአገዛዙ በኩል ያሉ ደጋፊዎች ማዕቀቡ የተጣለባቸውና በስም ያልተጠቀሱ ባለስልጣናት መካከል የተወሰኑትም ስም አግኝተናል የሚል ዝርዝር በማውጣት ለአገዛዙ ፖለቲካዊ እድል መሆኑን እየገለጹ ቢሆንም ማዕቀቡ ቀጣዩን ጦርነት ሊያስቀር እንደማይችል የሚሰጡ አስተያየቶችም ተጠናክረዋል። ጌታቸው ረዳ ዛሬ ከጠቅላይ ሚኒስትሩ ጋር ግንባር ፈጥሮ የጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ በመሆን የተሰኘ ፓርቲ አቋቁሞ የትግራይ ሰላም ሰራዊት የሚባለውን
ከምርጫ ቦርድ ሕግ አግባብ ውጪ የታጠቀ ኃይል ከጀርባ እየመራ ባለበት በአሁኑ ወቅት ከሱ በተቃራኒ የተሰለፉ የህወሓት መሪዎች ላይ የአሜሪካ ውጭ ጉዳይ ሚኒስትር በቤተሰቦቻቸውና አንዳንድ በህወሓት አመራሮች ላይ በስም ሳይጠቀስ የጣለውን የቪዛ ክልከላ አስታኮ በጦርነት ወቅት ጌታቸው ረዳ ያቀረበውን መከራከሪያ ህወሓት ደጋፊዎች እንደ አዲስ አንስቶ ማሰራጨት ጀምረዋል። በእኔ እምነት ድርድርም ተደረገ የአሜሪካ መንግስት ማዕቀብ አረገ አላረገ ዋናው አቅም የትግራይ ህዝብ አቅም ነው። በዚህ ጉዳይ ላይ የትግራይ ህዝብ ራሱ የመረጠው መንግስት አለው። ራሱ የመረጠውን መንግስት ያንን መንግስት የሚመራ ፓርቲ በትግራይ ፈንታ ላይ ማንም ሰው ወስኖ እገሌ ተገባለ እገሌ አትገባም ሊል አይችልም። ማዕቀቡ የትግራይ ጥቅም እስካልተከበረ ድረስ ትርጉም የለውም በማለት ቀደም ሲል በጦርነቱ ጌታቸው ረዳ የሰጣቸው ቃለ መጠይቆች ላይ ማዕቀብን አስታኮ የሰጠውን ምላሽ እንደ መከራከሪያ የቀረበ ሲሆን ከትግራይ አንወጣም ብለው የትግራይ ህዝብ ምርጫን አክብረው አስተዳደሩን ያዋቀሩ ወገኖች ቪዛ መከልከል ትርጉም የለውም ከሚሉ መከራከሪያዎች ጨምሮ ማዕቀቡ የህወሓት ባለስልጣናት ውስጥ ሊፈጥር ይችላል የሚሉ አስተያየቶችም ተከትሎ መቅረብ ጀምረዋል። ምርጫችን ሰላም ነው የሚሆነው። የሰላም እድል ከመጠቀም አንፃር የእነሱን ቀረርቶ ወደ ጎን ትተንም ቢሆን ዝግጁ ማንሆንበት ምክንያት የለም። እንዳልሽው ግን የትግራይን ህዝብ ለማንበርከክ የሚደረገው እንቅስቃሴ ላፍታም ቢሆን ጋባ አላለም። መሰበር ያለበት ያሳሰው ከትግራይ ህዝብ ጋር የራሱን እድል በራሱ ከሚወስን ህዝብ ጋር አብሬ መኖር ይችላል የሚል አስተሳሰብ እስኪመጣ ድረስ ሰላም ሊፈጠር አይችልም። ዋናው ድንቃራ ያሳሰው